የኔ አበባ ወይ የኔ አባት ደሞ ከማን ጎረምሳ ጋር ነው አየናት ብሎ የሚነግሩኝ? ምን ነው ልጄ ዝም አልሽ? አይ የኔ አባት የክላስ ልጆች ጋር እያዩኝ ነው። የኔ አበባን አታውቋትም? አብሯት የሚማሩ ልጆች ጋር ነው ያያችኋት። የኔ ልጅ እንዲህ አታደርግም ብዬ ነው የመለስኩላችሁ። ደግ አደረጋችሁ። አይ ይሄ ስኳር በመጨረሻ የኔን አጥፍቶ የማንም መቀለጃ ያደረገኝ እንጂ ብርሃኔ አይም ብለው እኮ ነው እየመጡ አንቺን የሚያሙልኝ። ፊትሽ ገርጥቷል። ደህና ነሽ? ለአባቴ እኮ ስለኔና ስላንተ ነገሩት። የምር ጨንቆኛል። አባቴን እኮ አሸውት። እሱን ተይውና ይልቅ ያችን ነገር ዛሬ ክላስ ዘግተሽ አንደግማትም? ዛሬ ፈተና አለኝ፣ ክላስ ልገባ ነው። በቃቸው። እሺ በቃቸው። አቆየሽኝ እኮ እኔ ልጅ ምንም ነው ማለም ነው። ብቻ ራስሽን ጠብቂ። ለአባት ስትይ ነግሬሻለሁ። በቃ እንሂድ። ኧረ ገሉ እያዞረኝ ነው። ታይፎይድ ተነስቷል መሰል። አይዞሽ አይዞሽ። ምንድን የተቀባሽ ሽቶ አታደርጊውም? የኔ ልጅ በአንቺ ብዙ ተገፍቻለሁ፣ ብዙ ተብያለሁ። ያለ እናት ብዙ ተንከራትቼብሻለሁ። አደራ ራስሽን ጠብቂ፣ አንገቴን እንዳታስደፊ። የሰውን አሉባልታ ትተሽ በርትተሽ ደረጃ ድረሽልኝ። ሁሉም በጊዜው ውብ ይሆናል፣ በጊዜው ይደርሳል። እሺ ምርኩዚ? አይ አይሆንም። ታይፎይድ አሞኝ ነበር እና የዛ ነው የሚሆነው። ለማንኛውም ቼክ አድርጊ። አስወጩ። ሽማግሌ ላክ በማርያም። ምንድነው የሚያስቀኝ? አስበሽዋል? ትምህርትሽን ጨርሰሽ በስርዓተ ተክሊል አግብተሽ እዚህ ያሳደገ ደብር አረ በረበ ሊቆረብ ሲል ካህኑ እኔ አባትሽ ደረቴን ንፍት አድርጌ የገፉ ሰዎች ፊት ስቆም የኔ አባት ቃል እገባላለሁ፣ አሳካላለሁ። እዚህ የገፉ ሰዎች ፊት እኔ በተክሊል አግብቼ ቆም ብዬ ደረቴን ንፍት እንድታደርግ አድርጋለሁ። እሺ የኔ አባት እስኪና ድንጋይ ጠርቦ ያሳደጉኝ እጆቼ ልሳማችሁ እወዳለሁ። እሺ የኔ አበባ አልተነሳሽም እንዴ? ተነስቻለሁ። አበባይ ይሄ ታይፎይድ አንገላታብኝ አይደል? ከሄለን ጋር ሄጄ እኮ ምግብ አስጠቅሼልሽ መጣሁ። እሺ ሄለን የት ሄደች ታዲያ አባቴ? ወደ ቤቷ ሄደች። እስኪ ትንሽ አረፍ ልበል። ወይኔ ጉዴ! አትጠነቀቂም እንዴ? እንዴት እንደተፈጠረ አላውቅም። ጨነቀኝ እኮ ይሆን። እሺ ቆይ ምን ላድርግ? የአባቴን እምነት እኮ በላው። እሺ ቢያንስ ሽማግሌ ላክ በማርያም። ደፋር ራሴን መቻል አቅቶኛል። እንኳን አንቺን ከነ ልጅሽ ከነ አባትሽ ልሸከምሽ። አስወጩ። አይንሽን ማየት አልፈልግም። ከጤናሽ አኳያ እሱን ማጨናገፍ አንቺን ለከፍ አደጋ ሊያጋልጥሽ ይችላል። እስከ ሞት ድረስ ይህን ሪስክ ልንወስድ አንችልም። ይቅርታ። በማርያም ግደልኝ። አባቴን አንገቱን ከማስደፋው ግደልኝ። ከጠርቦ ያሳደገኝ አባቴ በእኔ ምክንያት አንገቱን አይዝድባ። ግደልኝ። በቃ የእናት ታሳይ አምላኬ ግደልኝ።